ሰላም ጤና ይስጥልን የተከበራችሁ የከፋ ማህበረሰብ ሬዲዮና ቴሌቪዥን ተከታታዮች እንደምን ቆያችሁ። ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ዜናዎቹን ወደ እናንተ እያደረሱ ጽዮን ታደለ ቆያለሁ። አብራችሁን ትሆኑ ዘንድ በአክብሮት ጋበዝኳችሁ። ወደ ቀዳሚ ዜና አለፍን። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ሰባተኛ ሀገራዊ ምርጫ በሰላም መጠናቀቁን አስመልክቶ መላውን የዞኑን ሕዝብ አመሰገኑ። ኢትዮጵያ መርጣለች አሸንፋለችም ያሉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ይህም የመላው ሕዝባችን ያላሰለሰ ጥረት ታክሎበት ነው በማለት ለዚሁም ለሕዝቡ ያላቸውን ከፍተኛ አድናቆት ገልጸዋል። ከዞኑ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘ ዘገባ አማኑኤል ከፌ። የዞኑ አስተዳዳሪ እንደተናገሩት በመላው ሀገራችን የተካሄደውና ታሪካዊው ሰባተኛ ጠቅላላ ምርጫ በከፋ ዞን ደረጃ በድል መጠናቀቁን አመላክቷል። መላው የዞኑ ህዝብ ብርድና ውርጭ ሳይበግረው ከጠዋቱ 11 ሰዓት ጀምሮ በነቂስ ወጥቶ ወረፋ በመያዝ እስከ ምሽቱ 6 ሰዓት ድረስ የተሰጠውን ዲሞክራሲያዊ መብት ተጠቅሞ የሀገሪቱን የነገ ዕጣ ፈንታ በራሱ እጅ ለመወሰን ያሳየው ከፍተኛ ቁርጠኝነትና የሀገር ፍቅር ታሪክ የማይረሳው ነው። በዞናችን ስር በሚገኙ 603 የምርጫ ጣቢያዎች ምርጫው ሙሉ በሙሉ ሰላማዊ፣ ፍትሐዊና ነጻ እንዲሁም ያለምንም የጸጥታ ችግር እንዲጠናቀቅ ከፍተኛውን ድርሻ ለተወጡ ባለድርሻ አካላት፣ ለተወደደውና ለተከበረው ሰላም ወዳዱ የከፋ ህዝብ ላሳየው ተባባሪነትና የነቃ ተሳትፎ በእጅጉ አመስግነዋል። የተፎካካሪ ፖለቲካ ፓርቲዎች ላሳዩት ሰላማዊና ዲሞክራሲያዊ ፉክክር የምርጫ አስፈጻሚዎች፣ ታዛቢዎችና ወኪሎች እንዲሁም ሌሎች ባለድርሻ አካላት ላሳያችሁት የሀገርና የህዝብ ውግንና በዞኑ አስተዳደርና በመላው ህዝብ ስም ምስጋና የከፍ ያለ ነው ብለዋል። በየደረጃው የሚገኙ መላው የጸጥታ አካላት፣ በየደረጃው የሚገኙ አመራር አካላት፣ ወጣቶች፣ ሴቶች፣ የሀገር ሽማግሌዎችና የሃይማኖት አባቶች እንዲሁም የሚዲያና ኮሚኒኬሽን አመራሮችና ባለሙያዎች ልዩ ልዩ ተግዳሮቶች ሳይበግራችሁ ምርጫው በስኬት እንዲጠናቀቅ በማድረጋችሁ የዞኑ መንግስት ያለውን ክብርና አድናቆት ያቀርባል። በመጨረሻም ይሄው በስኬት የተጠናቀቀው ምርጫም የሀገራችን የክልላችንና የዞናችን ህዝቦች አንድነት፣ ልማትና ዲሞክራሲያዊ ጉዞ ወደ ላቀ ደረጃ የሚያሸጋግር መሆኑን ዋና አስተዳዳሪው ገልጸዋል። እንደ ሀገር በተከናወነው ጠቅላላ ምርጫ ያለምንም የጸጥታ ችግር መጠናቀቁን የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የምክር ቤቱ ስራ አስፈጻሚ አባላትና የተለያዩ ፓርቲዎችን በመወከል በሀገር አቀፍ ምርጫ ላይ የተሳተፉ የፖለቲካ ፓርቲ አመራሮች ምርጫው ፍጹም ሰላማዊ፣ ነጻና ዲሞክራሲያዊ ስለመሆኑ ተናግረዋል። በዛሬው ዕለትም ሁሉም ፓርቲዎች በህዝብ ድንቅ ቅቡልነት ያለውን መንግስት ለመመስረት በሚደረገው ሂደት ውስጥ ውጤቱን በጸጋ መቀበል እንደሚያስፈልግም ገልጸዋል። ምርጫው ኢትዮጵያ ያሸነፈችበት በመሆኑ ልንኮራበት ይገባልም ብለዋል። ኢትዮጵያ በአሁኑ ሰዓት ያካሄደችው ምርጫ ዜጎች የዲሞክራሲን ማዳበር በጉልህ ያረጋግጡበት በመሆኑ በአፍሪካ የዲሞክራሲው ስርዓት ልምድ ፈርቀዳጅ መሆኑን የፓርቲዎቹ አመራሮች ገልጸዋል። ፍጹም ተሾመ ናትናኤል በድሩ እባላለሁ። የከፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የነጻነትና እኩልነት ፓርቲ የደቡብ ምዕራብ ክልል ሊቀመንበር። እንግዲህ ትናንትና እንደ ከፋ ዞንም እንደ ደቡብ ምዕራብም እንደ ሀገርም ምርጫ ተደርጓል። ምርጫውን ስንከታተል ነበረ። እንደ ክልል በአጠቃላይ በስድስቱ ዞኖች ላይ የነበረውን ምርጫ ስንከታተል ነበረ። በዋናነት ከሌሊቱ 12 ሰዓት ጀምሮ ህዝቡ በነቂስ ወጥቶ እየመረጠ ያለበት ሂደትን ተከታትለናል፣ መታዘብ ችለናል ማለት ነው። እስካሁን ባለን ኢንፎርሜሽን መሰረት ያለምንም ጸጥታ ችግር ምርጫው ተከናውኖ በአሁኑ ሰዓት ደግሞ ቆጠራ እየተካሄደ ያለበት ሁኔታ መኖሩን ነው የታዘብነው። አመሰግናለሁ። ስሜ መቅደስ መኮንን እባላለሁ። የኢትዮጵያ ብሔራዊ አንድነት ፓርቲ ወይም ደግሞ የኢባፓ በደቡብ ምዕራብ ክልል ዋና ስራ አስፈጻሚ ነኝ። እንዲሁም ደግሞ በደቡብ ምዕራብ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል ነኝ። አዎ በጣም ደስ ይላል። እንደ ትላንት በእርግጥ ገልጫለሁ። ለኔ የመጀመሪያ ምርጫ ነው። የመጀመሪያ እንደመሆኑም መጠን በጣም ደስ የሚል ምርጫ ነው ያከናወንኩኝ። እንደ ኢባፓም ወይም ደግሞ እንደ ኢትዮጵያ ብሔራዊ አንድነት ፓርቲም ምርጫው በሰላምና በጸጥታ ያለምንም ረብሽ ህዝቡ ወጥቶ
የራሱ ይሆነኛል የሚለውን ይበጀኛል የሚለውን አካል መርጦ በሰላም መግባት ችሏል ማለት ነው። ያን ሁሉ ዋጋ ከፍሎ በጣም ረጃጅም ሰልፎች ነበሩ፣ ዝናብም ፀሐይም ያውሉ እየተፈራረቀ ግን የኢትዮጵያ ሕዝብ ደግሞ ይበጀኛል የሚለውን አካል ለመምረጥ ያን ሁሉ ዋጋ ከፍሎ ሲመርጥ ማይቻለው ያለኔ ትልቅ የመጀመሪያ ኤክስፒሪየንስ ነው ማለት ነው። አመሰግናለሁ። ክፍሌ መሸሻ ይባላለሁ። ከሰላም ለኢትዮጵያ ጥምረት ነው። እንግዲህ 7ኛ ጠቅላላ ሀገራዊ ምርጫን በተመለከተ ከመጀመሪያው ጀምሮ በጋራ ምክር ቤታችንም በፓርቲ ደረጃም ብዙ ነገሮችን አልፈን ነው መጣ ነው። የትናንትናውንም ነገር ምርጫን በተመለከተ ሌሊት ወጥተን እንደ ዜጋም ስንመርጥ ህዝብም እንደ ዜጋ ወጥቶ ሲመርጥ አይተናል። ጥሩ ነገር ነው። እንደ ሀገርም ጥሩ ለመድበለ ፓርቲ ስርዓት መጎልበት መነሻ የሚመስሉ ብዙ ተስፋ ሰጪ ነገሮችን አይተናል። ስለዚህ ምርጫውም በዚህ መልኩ ሲጠናቀቅ እንደ ፓርቲያችን ጥሩ ስሜት ነው የሚሰማን። ያው ዲሞክራሲን እየተለማመድን ነው። እንደ ሀገርም በተዋረድ በክልል ደረጃ በዞን ደረጃ ብዙ ነገሮችን በቅስቀሳ ወቅትም ስንታዘባቸው መጣናቸው ነገሮች አሉ። ዞሮ ዞሮ ዲሞክራሲያዊ ምርጫን ማድረግ ልምምዱ ከጊዜ ወደ ጊዜ የተሻሻለ ይመጣል የሚል ተስፋ ነው ያለን እና በዘንድሮ በጋራ ምክር ቤት ደረጃ ብዙ ስንማማር ስንመካከር የመጣንበት ሂደት እሱ አንድ የመድበለ ፓርቲ ስርዓት መጎልበት ጥሩ አስተዋጽኦ ይኖራል ብለን የምንገመግመው ጉዳይ እሱ ነው። ሁሉም ፓርቲዎች እናሸንፋለን፣ የህዝብ ቅቡልነትን አገኝተን እንመረጣለን የሚል እምነት ይዞ ነው ወደ ፖለቲካ ምርጫ ውስጥ የገቡ። እንግዲህ ሰላማዊ ምርጫ፣ ዲሞክራሲያዊ ምርጫ፣ ፍትሃዊ ምርጫ እስከ ተከናወነ ድረስ ሁሉም የፖለቲካ ፓርቲዎች የሚመጣውን ውጤት አንደኛ አምኖ መቀበል መቻል አለበት ማለት ነው። ዛሬ ላይ እንግዲህ ሁለት ኃይሎች ናቸው እየተፎካከሩ ያሉት። ፉክክር እስካለ ድረስ ውድድር እስካለ ድረስ ደግሞ ማሸነፍና መሸነፍ የግድ ነው። ስለዚህ የትኛውም የፖለቲካ ፓርቲ በጋራ ምክር ቤትን ባለን መረጃ መሰረት የሚመጣውን ውጤት አምኖ ለመቀበል ፈቃደኛ እንደሆኑ ነው ሁሉም የፖለቲካ አመራሮች እየተናገሩ ያሉት ማለት ነው። ከዚህ አንጻር አንደኛ ሰላማዊ የፖለቲካ አስተላለፍን ሁሉም እየተቀበሉ ያለበት ሂደት አለ። ይሄ እንደ ውጤት የሚታይ ጭምር ነው ማለት ነው። የአንድ ፓርቲ ማሸነፍ አይደለም የሀገር ማሸነፍ ነው ብለው ነው ሁሉም ፓርቲ የሚያምኑት ማለት ነው። በዚህ ምርጫ ውስጥ አንድ ፓርቲ ሊሸነፍ ይችላል፣ ሌላኛው ፓርቲ ደግሞ ሊያሸንፍ ይችላል። ሁሉም ፓርቲዎች ግን ምርጫው በሰላማዊ መንገድ መጠናቀቁ በራሱ የሀገር ማሸነፍ ነው። ምርጫው በፍትሃዊ መንገድ መጠናቀቁ ራሱ የሀገር ማሸነፍ ነው፣ የኢትዮጵያ ማሸነፍ ነው፣ ኢትዮጵያ መርጣለች የሚል አመለካከትና አቋም ይዞ ነው እየተጠባበቁ ያሉት። ይሄን ሳናደንቅ አናልፍም። በጋራ ምክር ቤቱም እንደ ነጻነትና እኩልነት ፓርቲም ይሄን አመለካከት እጅግ በጣም ነው የምናደንቀው። እንግዲህ የተሰጠውን ነው ሁሉም ፖለቲካ ፓርቲ የሚቀበለው ማለት የተሰጠው ማለት የተመረጠውን ነው የሚቀበለው። ውጤቱ ምንም ይሁን ምን መጨረሻ ላይ እንደ ዞንም እንደ ክልልም እንደ ሀገር አቀፍም ቅድም እንዳልከውም ውጤት መጨረሻ ላይ ይገለጻል። ውጤቱ ሲገለጽ የተሰጠንን ስለሆነ የምንቀበለው አምነን መቀበል አለብን። እያንዳንዱ የፖለቲካ ፓርቲዎች እኔ እንደ ኢባፓ ወይም ደግሞ እንደ ኢትዮጵያ ብሔራዊ አንድነት ፓርቲ ስራ አስፈጻሚ ልናገር ወይም ልመክር የምችለው ነገር ምንድነው? ሁሉም የፖለቲካ ፓርቲዎች የተሰጣቸውን ያገኙትን ውጤት በጸጋ መቀበልና አሁን ካገኙት ኤክስፒሪየንስ ለዛሬው 5 ዓመት የተሻለ ምን ጎደለኝ፣ ምን ነበር ማድረግ የነበረብኝ፣ የቱ ላይ ነው ስህተቴ፣ የቱ ላይ ነው የኔ እንከን የሚሉን ነገር አይቶ መርምሮ ለተሻለው ለሚቀጥለው ምርጫ ራሳቸውን ማዘጋጀት የሚችሉበትም እድል ስለሆነ እንደ መልካም እድል ተጠቅመው ውጤቱን በጸጋ መቀበል አለባቸው ብዬ ነው መመክረው። በሚገርም ሁኔታ ትንሽ ያስደነቀኝም የተመቸኝም ነገር አንዱ እሱ ነው። ምንድነው ህዝቡ ያለምንም ጫና ያለማንም ተጽዕኖ የራሱን ድምጽ መስጠት መቻሉ። ያው እኔ በቦታው ተገኝቼ አይቻለሁ። እኔ መራጭም ተመራጭም ስለነበርኩ በቦታው ተገኝቼ አይቻለሁ። ያለማንም ተጽዕኖ የራሱን ድምጽ መስጠት እንዲችል ተደርጎ ነው ሁኔታው ስርዓቱም የተዘረጋላቸው። ስለዚህ የታዘብኩት ምንድነው የማንም ተጽዕኖ ሳይኖር
ህዝቡ በነጻነት የራሱን ድምጽ መስጠት እንዲችል ተደርጓልና ያ ለኔ በጣም ደስ የሚል የዲሞክራሲ ልምምድ ነው ማለት ነው። እንግዲህ ቀደም እንዳነሳሁት ፍትሃዊ፣ ዲሞክራሲያዊ፣ ታማኝ ምርጫ እስከተከናወነ ድረስ እንደ ሀገር ብቻ ሳይሆን እንደ ዓለም ተምሳሌት መሆን እንችላለን ማለት ነው። ቢኮዝ ሀገረ መንግስት መገንባት ያለበት በፍትሃዊና በነጻ በገለልተኛ ምርጫ ነው ብለን እናምናለን ማለት ነው። ከዚህ አንፃር ሁላችንም እንደምናውቀው ወይም እንደተመለከትነው እድሜው ከ18 ዓመት በላይ የሆነ ማንኛውም ኢትዮጵያዊ ዜጋ ወደ የጣቢያዎች ካርድ ወደ ወሰደበት ወደ የምርጫ ጣቢያዎች ሄዶ ያለምንም ጫና ያለምንም በራሱ ፍላጎት ይበጀኛል ያለውን የፖለቲካ ፓርቲ የመረጠበት ሂደት አንዱ ለአፍሪካም ለዓለምም የዲሞክራሲ ስርዓት ልምምድ ውስጥም እንደገና ደግሞ ተምሳሌቱ ውስጥም ነን ብለን እናምናለን። ይሄ ነገር ደግሞ አንደኛ ለቀጣይ ጄኔሬሽን ራሱ እጅግ በጣም እንደ ሀገር የሚጠቅም ነው፣ ለቀጣይ ትውልድም የሚጠቅም ነው ማለት ነው። በዛ ልክ እናምናለን፣ እንቀበላለን። እንደ ግለሰብም እንደ ፓርቲም የሚመጣውን ወይም የሚገለጸውን የምርጫ ድምጽ ውጤት ለመቀበል ራሳችንን ዝግጁ አድርገን ነው የምንጠብቀው። ቅድም ለመናገር እንደሞከርኩት አፍሪካ ውስጥ ዲሞክራሲ ትንሽ ጉዞው አዝጋሚ ስለሆነ አሁንም እኛ የጀመርነው ያለነው የዲሞክራሲያዊ ምርጫ ልምምድ ዛሬ ሁሉም ነገር እኔ እንደምፈልገው የኔ ፓርቲ እንደምፈልገው ይሁን ፓርቲ መሸነፍ ከሆነ አላማው ማሸነፍ ከሆነ የግድ በዚህ ዙር ምርጫ ማሸነፍ አለብኝ ብዬ ለትግል ራስን አላዘጋጅም፣ ፓርቲም ራሱን አዘጋጅም። ስለዚህ በሂደት ብዙ የሚቀረን የትግል አጀንዳ አለኝ ብለን ስለሆነ ራሳችንን ያዘጋጀ ነው የተመሰረት ነው። በዛው ልክ ዛሬ ብንሸነፍ ውጤቱን በጸጋ ተቀብለን ለነገ ራሳችንን ማዘጋጀት ካልሆነ በስተቀር ውጤቱን በጸጋ ለመቀበል ራሳችንን ዝግጁ አድርገን ነው የጠበቅናለ ነው። አመሰግናለሁ። ሰባተኛው ሀገራዊ ጠቅላላ ምርጫ በሰላም በመጠናቀቁ መደሰታቸውን የቦንጋ ከተማ ነዋሪዎች ገለጹ። ነዋሪዎቹ ጊዜያዊ የምርጫ ውጤት መግለጽን በጉጉት እየጠበቁ መሆናቸውንም ተናግረዋል። በሀገር አቀፍ ደረጃ አጠቃላይ ውጤት ይፋ እስከሚደረግ ሁሉም የፖለቲካ ፓርቲ አባላቶችና አመራሮች በተረጋጋ ሁኔታ እንዲጠብቁም አስተያየታቸውን ሰጥተዋል። በትናንትናው ዕለት የድምፅ አሰጣጡ ሂደት እስከ እኩለ ሌሊት እንዲቀጥል ብሔራዊ ምርጫ ቦርድ መወሰኑ በርካቶች ድምፃቸውን እንዲሰጡ እድል መፍጠሩን አስታውሰዋል። ዘገባው የባልደረባችን ፍጹም ተሾመ ነው። በትላንትናው ቀን ሰባተኛ ሀገራዊ ምርጫ ባለንበት አካባቢ በሰላም ሌሊት 12 ሰዓት ወጥተን በሰላም መርጠን በሰላም ተመልሰናል። ከዛም አሁን እንግዲህ በኋላ ደግሞ የምንጠብቀው የምርጫ ቦርድ የሚሰጠን ውጤት ማየት ብለን ነው የምንጠብቀው። ቆንጆ ነው እና ህብረተሰቡ በሙሉ ማለት ከባለፈው ለየት ይላል። ከዛ የተስተካከለና የተሻሻለ የሚመጣ ነው። ዲሞክራሲን የሚያሳይ አይነት ነገር ያሁኑ ጥሩ አይነት ነው ያለውና እኔ በጣም ቆንጆ ነው። ህብረተሰቡ ምንም አይነት ኮሽታ ምንም አይነት ሰላም በሆነ በአካባቢያችን እንግዲህ ቦንጋ ድሮም ሰላም የሆነ እንትን ነው በሰላም የተጠናቀቀበት ነው። ትላንትና በጣም ከትላንትና ወዲያም ጀምሮ እስካሁን ባለ ሰዓትም ይኸው እዚህ ጋር በማስተባበርም በምንሉም ነገር በትብብር ላይ ያለው ምርጫ ሂደቱም አሪፍ ነው። ሰላሙም የተጠበቀ ነው። ህብረተሰቡም በሰላም ወጥቶ በሰላም የሚፈልገውን መርጦ ገብቷል። እኛም ደግሞ አሁን እስካሁንም በማስተባበር የመጨረሻውን ቆጠራ ውጤቱን ጠብቀን ለመስማት ዝግጁ ሆነን የጠበቅን ነው። ትታው የደንብ አስከባሪው በደንብ አስከባሪነቱ ሁሉም እስካሁን ድረስም ከኛ ጋር ናቸው፣ አብሮን ነው ያሉ። የፖሊሱም የአካባቢው በአካባቢ የተመደበውም ሁሉም እስካሁን ከጎረቤት ጀምሮ ከኛ ጋር ናቸው። ጥሩ አካሄድ ነው። ምርጫው በጥሩ ሁኔታ ነው የተሳካ። አካል ጉዳተኞችን፣ ነፍሰ ጡሮችን፣ ሽማግሌዎችን፣ የሃይማኖት አባቶችን ቅድሚያ በመስጠት አሳልፈን ለታዛቢዎች በበቂ ሁኔታ ሻይ ቡና እየተሰጣቸው ቁርስ ምሳ ራታቸው እየተከበረላቸው በሰላም አጠናቀናል። ተሳታፊ እንትኖቹ እዛ የተቀመጡ በጥሩ ሁኔታ ለሰው እንደሚገባ ውጭም አስተምሮ አሉ። ውስጥ ስገባም በጥንቃቄ አስተምሮ ነው እየሰጡ ያሉት
እና በጥሩ ሁኔታ በሰልፍ ገብቶ ነው ሰው በሶስት ቦታ ነው እንትን ያለው። ሶስት ቦታ ኮርጆ ላይ እየጨመሩ በስነ ስርዓት ነው ወጥቶ እንትን ያሉት። ምንም ችግር የለም፣ ያለ ምንም ችግር ነው እንትን ያለቀው። እንግዲህ በህዝብ ብዛት የተነሳ ሰዓቱም ተጨምሮ ማታ ድረስ ነው እንትን ያለው። በጥሩ ሁኔታ ነው የተካሄደው፣ ምንም ችግር የለም። እንግዲህ እንደኔ የምለው ምርጫ ቦርድ ይፋ እስከሚያደርገው ድረስ ማንኛውም ተመራጭ የፖለቲካ ፓርቲዎች በተጠንቀቆ ነው ያለውን ውጤት ሲገለጽ መስማትና ያለውን ተቀብሎ በሰላም ሀገሪቷ ላይ የተመረጠው መንግስት በሰላም እንዲያስተዳድር በሰላም እንዲያልቅ የተደረገበትን ነገር ነው የምጠብቀው። እንግዲህ እኛም በጉጉት የጠበቅን ያለነው ያው የሰጠነው ድምጻችንን ዋጋ ለማግኘትና ለመስማት በጉጉት አሁንም ከአስፈጻሚ ኮሚቴ ጋር ይኸው ከፊት ለፊት ሆነን እየጠበቅን ነው። ውጤቱን አይተን ለመግባት ነው እንግዲህ የምንጠብቀው። ተመራጮች እንዴት መጠበቅ አለባቸው? ተመራጩን በትዕግስት ነው ህዝብ የሰጠውን ድምጽ እስከሚያገኝ መጠበቅ ነው ያለበት። እንግዲህ ከነሱም ከኛም መጠበቅ ያለበት በትዕግስት ነው። ሁሉም ነገር ማለት ገለጻ እስከሚደረግ ድረስ ሁሉም በትዕግስት መጠበቅ አለበት እንጂ ችኮላ አያስፈልግም። እሺ፣ እናመሰግናለን። እንቀበላለን። እኔ ደስ ብሎኛል በርግጥ ምክንያቱም በስራ በሰልፍ ምናምን ብዙ ሰዓት ሂዷል። እስከ ማታ 5 ሰዓት ምናምን ሲሰራ ነበረ። እስከ 5 ሰዓት ተኩልም እዚህ ቀጠና ላይ ገብቶ እየመረጡ ነበር። ያው እንግዲህ እኛም የምንፈልገውን ፓርቲ ይሁን ሌላውን ፓርቲ ይሁን የሚገዛም መንግስት እስኪመጣ ህዝቡን በጉጉት እየጠበቀ ነው። ሲቀጥል ደግሞ ማን የሚመጣውን በጸጋ ልንቀበል በሰላም እና በፍቅር ልንረካከብ እየጠበቅን ነው። የምርጫ ውጤት በቦርዱ ይፋ እስከሚደረግ ድረስ ከሌሎች የማንኛውም ምንጮች የሚገኙ መረጃዎችን ከማሰራጨት መቆጠብ እንደሚገባ የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። ቦርዱ በምርጫ ሕጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት እንድትጠባበቁ ሲል ጠይቋል። ቦርዱ በማህበራዊ ትስስር ገጹ ባስተላለፈው መልእክት ግንቦት 24 ቀን 2018 ዓ.ም በከፍተኛ ንቃትና ትዕግስት ድምጽ ለሰጡ መራጮችም ምስጋና አቅርቧል። በዚሁም በምርጫ ሕጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት መጠባበቅ እንደሚገባ ገልጾ ከሌሎችም ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት እንድትቆጠቡ ሲልም ቦርዱ አስታውቋል። በከፋ ዞን ዋቻ ምርጫ ክልል ላይ ድምጽ የመስጠት ሂደት በተሳካ ሁኔታ መጠናቀቁ ተገለጸ። በምርጫ ክልሉ ስር በሚገኙ ሁሉም የምርጫ ጣቢያዎች ለህዝብ ተወካዮችና ለክልል ምክር ቤት እጩዎች የድምጽ አሰጣጥ ሂደት ሙሉ በሙሉ በተሳካ ሁኔታ በሰላም መጠናቀቁን የምርጫ ክልሉ አስተባባሪው አስታውቋል። የምርጫ ክልሉ አስተባባሪ አቶ በትረ አሮን መላኩ እንዳሉት በምርጫ ክልሉ ስር በሚገኙ ጣቢያዎች ሁሉ መራጮች ከጠዋት 12 ሰዓት ጀምሮ በነቂስ በመውጣት በሰላማዊና በነጻነት ድምጻቸውን ሲሰጡ መዋላቸውን ገልጸዋል። የድምጽ አሰጣጥ ሂደቱ ያለምንም የጸጥታና የደህንነት እክል መጠናቀቁንም አረጋግጠዋል። ኃላፊው አክለውም ሂደቱ ስኬታማ እንዲሆን የክልሉ ነዋሪዎች፣ የምርጫ አስፈጻሚዎችና የጸጥታ አካላት ላሳዩት ከፍተኛ ትብብር ምስጋና አቅርበዋል። ዘገባውን ያደረሰን ባልደረባችን በላቸው በላይ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በሰባተኛው ሀገራዊ ጠቅላላ ምርጫ ሕዝቡ ላሳየው ጨዋነትና የሀገር ፍቅር ምስጋና አቀረቡ። መላው የክልላችን መራጭ ህዝቦች በዕለተ ሰኞ ከጠዋት 12 ሰዓት ጀምሮ እስከ እኩለ ሌሊት ድምጻቸውን በነጻነት በመስጠት መንግስትን ለመመስረት ያደረጉት ጽናት የሀገር ፍቅርና ለመንግስት አስተዳደር አስፈላጊነት ያላቸው ቦታ የሚደነቅ ነው ብለዋል። ሀገሬ ይህች ናት፣ በማንኛውም ወጀብና ማስፈራሪያ የማትበገር ጽኑ መሰረትና አርቆ አስተዋይ ህዝብ ያላት የራሷን ዕጣ ፈንታ በራሷ የመወሰን አቅም ያላት ክንደ ብርቱ ሀገር መሆኗን ዛሬም በጽናት አረጋግጣለች ሲሉም አክለዋል። በክልላችን ውስጥ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች በምርጫ ሂደቱ ላሳዩት መልካም ስነ ምግባርና ምርጫው ሰላማዊ ሆኖ እንዲጠናቀቅ ያበረከቱት አስተዋጽኦ በጣም ከፍ ያለ ነው በማለት ገልጸዋል። በሰባተኛው ሀገራዊ ምርጫ የተሳተፋችሁ የክልላችን መራጮች፣ እጩዎች፣ የምርጫ አስፈጻሚዎችና
ታዛቢዎች ለሀገረ መንግስት ግንባታ ለዲሞክራሲ ባህል ማጎልበትና የሀገርና ትውልድ ቀጣይነትን ለማረጋገጥ ላሳያችሁት በጎ ሚና በክልሉ መንግስትና ህዝብ ስም ላቅ ያለ ምስጋና ለማቅረብ እወዳለሁ። ዶክተር ኢንጂነር ነጋሹ ዋጌሾ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ግንቦት 25 2018 ዓ.ም። ኢትዮጵያውያን በሰባተኛው ጠቅላላ ምርጫ በሰላማዊና ዲሞክራሲያዊ መንገድ በመምረጥ ኢትዮጵያን አሸናፊ አድርገዋል ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። ጠቅላላ ምርጫው በሰላማዊ ሁኔታ በስኬት መጠናቀቁን አመላክቷል። ከኢፌዴሪ መንግስት ኮሚኒኬሽን አገልግሎት ለተገኘ ዘገባ እንደሚከተለው ይቀርባል። አገልግሎቱ ባወጣው ይፋዊ መግለጫ ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች ሲል ገልጿል። አገልግሎቱ ባወጣው መግለጫ ላይ እንዳመላከተው ኢትዮጵያ ከዜጎች የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር መሆኗንና ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ እንደምትኮራ ገልጸዋል። ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎችን ተሳትፎ ጠይቃ ከመሻቷ ላይ እንደተሳካላትና ዛሬም የተደገመው ይኸው እንደሆነ አብራርቷል። ኢትዮጵያ ዲሞክራሲን ለማንበር በግልጽና ዲሞክራሲያዊ ምርጫ መንግስትን ለመምረጥ እንዲሁም ህገ መንግስታዊነትን ጽኑ መሰረት ለማስያዝ እንደምትሻ የጠቀሰው መግለጫው ለዚህም ደግሞ ሰባተኛው ጠቅላላ ምርጫ እንደ ትልቅ አጋጣሚ መጠቀም ማስፈለጉን አስታውቋል። ለዚህ ሀገራዊ ጥሪ በምላሹ ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው ቀኑን ሲጠባበቁ መቆየታቸውንና የእናት ሀገር ጥሪን በመቀበል በነቂስ ወጥተው ሲመርጡ መዋላቸውን አገልግሎቱ ገልጿል። መራጮቹ ሌሊቱንም ጭምር አጋምሰው ድምጽ የሰጡ ሲሆን ይህም በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ ምርጫ ያደርገዋል ብለዋል። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድና ያልደረደሩት እንቅፋት እንዳልነበረ የጠቀሰው መግለጫው ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር ባለመኖሩ ሂደቱ በስኬት መጠናቀቁንና ኢትዮጵያውያን በሰላማዊ መንገድ መርጠው ኢትዮጵያ ማሸነፏን አረጋግጠዋል። የኢትዮጵያን ዲሞክራሲያዊ ምርጫ ጥሪ ተቀብለው ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ህዝብ ህገ መንግስታዊ ስርዓቱን እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የመራጩን ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ የላቀ ምስጋና ታቀርባለች ሲል አገልግሎቱ አስታውቋል። በከፋ ዞን ጨታ ወረዳ በሁሉም ምርጫ ጣቢያዎች የምርጫ ሂደቱ በስኬት መጠናቀቁን አስመልክቶ የወረዳው ፖለቲካ ፓርቲዎች የጋራ ምክር ቤት ማብራሪያ ሰጥቷል። የጋራ ምክር ቤት ምክትል ሰብሳቢ አቶ አለሙ ዘውዴ እንደገለጹት በሁሉም ምርጫ ጣቢያዎች የምርጫ ታዛቢዎች በነጻነት ተዘዋውሮ መታዘባቸውንና ምርጫውም ያለምንም ችግር መጠናቀቁን ገልጸዋል። ህዝቡ ያለምንም ተጽዕኖ ሌሎች ችግር የፈለገውን አካል ለመምረጥ የነበረው መብት መከበሩን ጠቁሞ የምርጫው ሂደት ግልጸኝነት የነበረው መሆኑንም አረጋግጠዋል። እንደ የጋራ ምክር ቤት የምርጫ ሂደቱ በቅርበት ክትትል ሲያደርግ እንደነበርና በሂደቱ ምንም አይነት ህገወጥ ድርጊትም ሆነ ተጽዕኖ አለመታየቱን ገልጸዋል። በሁሉም የምርጫ ጣቢያዎች የታየው የህዝብ ተሳትፎ ለሰላማዊነቱ ማረጋገጫ መሆኑንም አክለዋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሳቱ ያዝናቸውን ዜናዎች እዚሁ ላይ አበቃን። ዜናዎቹን ወደ እናንተ እያደረሱ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ሰናይ ጊዜ